ኦኬ ሶ ታርጌታችን የሚሆነው ምንድነው የምንሰራው መጀመሪያ ቤዚክ ስዊች ኮንፊግሬሽን እንሰራለን ከዛ ቀጥሎ ላይክ switch port configuration VLAN configuration VLAN configuration ከዛ routing on core switch routing core switch ላይ routing እንሰራለን ከዛ firewall ከፋይርዋል በፊት አክሰስ WLAN ዋየርለስ ሎካል ኤሪያ ኮንትሮለር ማለት ነው WLAN ኮንፊግሬሽን ከዛ ፋይርዋል ኮንፊግሬሽን ከዛ ራውተር ኮንፊግሬሽን ኮንፊግሬሽን እዚህ ስዊች ኮንፊግሬሽን ላይ ከቪላን ኮንፊገር ካደረግን በኋላ DHCP ኮንፊግሬሽን SSH ኮንፊግሬሽን እንሰራለን ሶ ምናልባት ዛሬ ላንጨርሰው እንችላለን ሶ ነገ ከዚሁ እንቀጥላለን ካልጨረስ ነው ችግር ኮኔክት እናደርጋቸው እሺ ራውተራችን G00 to firewall G10/0 00 ለማኔጅመንት ስለሚያደርገው ኮንፊግሬሽን ላይ ትንሽ እንትን ይላል ሶ ከ100 ያርኩት ለዛ ነው 10/1 ደግሞ ከኮርሶቻችን ጋር G001 ጋር ከዛ ኮርሶቻችን G002 ከአክሰሶቻችን G001 ጋር የአክሰሶቻችን G002 ከ ኦኬ ይሄኛው አይ ቲንክ ይሄ አክሰስ ኮንትሮላችን ነው አይደል አክሰስ ኮንትሮለር አክሰስ ኮንትሮል ኮኔክት የሚደረገው ኮር ስዊች ላይ ነው ሶ አክሰስ ኮንትሮላችን G001 ከኮር ስዊች G003 ጋር ከዛ አንድ የቀረኝ AP ማምጣት አለብኝ አይደል APውን ደግሞ ከስዊቹ ጋር መሰለኝ ከአክሰስ ስዊቹ ጋር እናደርገው እሱ ነው ሶ ይሄ በሙሉ አሁን ትራንክ ኮንፊግሬሽን አክሰስ ፖርት ኮንፊግሬሽን በሙሉ ከቨር ስለሚያደርግ ይበቃናል ይሄ ይበቃናል ለዛሬ ይሄ በቂ ነው ያ ኦኬ ሶ በመጨረሻ ፒሲያችን ከስዊቻችን ኢተርኔት 002 ጋር ኦኬ እዚህ ጋር ከእንትን ጋር ያደረኩት APUG ስለሆነ በጂ እንዲሆን ነው ችግር የለውም ስዊቻችን ፖርት አለን G002 ከ G00 ጋር ኦኬ ሶ ይሄ ነው ያለው የቪላን አሳይመንታችን ምን አለ መሰለ ቪላን ላይ እሺ ቪላን 10ን ለማኔጅመንት እንጠቀመዋለን ሶ አይፒያችን 192.168.10.0/24 ይሄ ማኔጅመንት ነው ሶ ለስዊቻችንም ለአክሰስ ፖይንቱም ማኔጅመንት አይፒያችን ይሄ ይሆናል ማለት ነው ቀጥሎ ሰርቪስ ቪላን ቺላና ይባላል ሰርቪስ ቪላን ደግሞ ቪላን 20 እናርገውና አይፒ አድሬስ 192.168.20.0/24 እናረጋለን ሶ ክላይንቶቻችን
ዩዘሩ አይፒ የሚያገኘው ከየትኛው ይሆናል? ከሰርቪስ ቪላኑ ነው የሚሆነው ማለት ነው። ለአክሰስ ፖይንቱ ደግሞ አይፒ የምናገኘው ከማኔጅመንት ይሆናል። ኦኬ ከዛ በተጨማሪ እዚህ ጋር ለምሳሌ ኮርሱቹና ፋይሮሉ ኮኔክትድ የሆነበት ኢንተርፌስ አለ አይደለ? እሱ ራሱን ችሎ አንድ እዚህ ጋር አንድ አይፒ ያስፈልገናል። ለምሳሌ 10.10.10.0/24 እንጠቀም ዝም ብለን ሁለት ዲቫይስ ፖይንት ቱ ፖይንት ስለሆነ /30 በቂ ነው እዚህ ጋር። በተለይ ፋይሮል እና ከራውተር ምናምን ሲሆን ደግሞ አታገኝም። ለምሳሌ እዚህ ጋር 172.168.10.0/30 እናድርገው እዚህ ጋር። ኦኬ አይ ቲንክ ግልጽ ነው አይደለ? ግልጽ ነው። እሺ ሶ በመጀመሪያ ኮርሶቼ ላይ ገባለሁ። አላስነሳዋቸውም አይደለ? ስታርት እቺ አረንጓዴ አበትን ሁሉንም ባንድ ያስነሳል መሰለኝ። ሁሉንም ያስነሳል። ይሄ ዲያግራም ለምሳሌ የራውተር ሳይኖር ያው እዚህ ኮርሶች ላይ የራውቲንግ መስራት ይችላል አይደል? ኮርሱ ኢንተርቪላን ራውቲንግ የሚሰራው ኮርሶቹ ነው የሚሰራው። ኮርሶቹ ነውና ራውተሩ ባይኖር ዲያግራሙ ፋይሮሉ ከላይ ነው የሚሆነው መሰለኝ። ቀጥታ ፋይሮላችን ከጂፖን ጋር ይገናኛል ማለት ነው። ወደ ኢንተርኔት በፋይሮል ትወጣለህ። አሁን ላይ ፋይሮል ለምሳሌ ሁለት አይሲፒ ከሆነ ይሄ አንድ አይሲፒ ይሆናል። ከዛ እዚህ ጋር ሌላ አይሲፒ ይገባል። ለምሳሌ ራውቲንግ ኮንፊገር ስታደርግ ጊዜ ለምሳሌ ፖሊሲ ቤዝድ ራውቲንግ ልታደርግ ትችላለህ። ሎድ ባላንሲንግ ልትሰራ ትችላለህ ምናምን እንደፈለገ ማድረግ ትችላለህ። ኦኬ ሶ እዚህ ደግሞ ትንሽ ይቆያል አይደለ? ሲነሳ ተነስተዋል ረኒንግ እስከሚያደርግ ኮርሶቻችን ተነስቷል። ኦኬ ሶ ሲስተም ቪው ሲስተም ኔም ኮር ስዊች ሶ ቪላን መጀመሪያ ቪላን ክሬት እናደርግ አይደለ? ኮር ስዊቹ ላይ ማለት ነው። ሶ ቪላናችን ቪላን ሁለት ነው አለክ እንደ ያለው ሁለት ቪላን ነው ክሬት ያደረግነው። ቪላን ባች ከአንድ በላይ ቪላኖች ክሬት ማድረግ ስትፈልግ ቪላን ባች ነው ኮማንዱ 10 እና 20 ማለት ነው። ከዛ አይፒ እንስጣቸው ለቪላኖቹ ኢንተርፌስ ቪላን 10 አይፒ አድሬስ 192.168.10 ዲፎልት ጌትዌይ የመጨረሻውን ማድረግ ነው ደስ የሚለኝ እኔ። ይሄ ችግር የለውም እናንተ እንደ ፍላጎት ነው። ሰብኔት ማስክ እዚህ ላይ ግን ይቅርታ አድርግልኝና እዚህ ጋር እቺኛውን አይፒ አድሬስ ስንሰጥ ላይክ መጀመሪያ ራውቲንጉ ላይ የስታቲክ አይፒ የሰጠነውን አይደለ ወደዚህ የምናመጣው ራውቲንጉ ላይ ራውተሩ ላይ የሰጠነውን አይፒ ነው። ላይክ አሁን ይሄ ለምሳሌ ተቀባይ ነው ከራውተሩና ራሱ ላይ ኮንፊገር የምታደርግ ከሆነ ያው ባይ ዲፎልት ማለት ትችላለህ። ግን ከራውቲንጉ የምትቀበለው ከሆነ አሁን ይሄ ለምሳሌ ላን አይፒ ነው እና ላን አይፒ ቀጥታ ይገባልሃል አይገባም ማለት ግልጽ አይደለም ጥያቄ። ኮርሶቹ ላይ ነው ኮንፊገር እያደረግን ያለ ነው አይደል? ኮርሶቹ ላይ ነው ኮንፊገር እያደረግን ያለ ነው። ሶ ይሄ ኮርሶቹ ደግሞ የማን ዲፎልት ጌትዌይ ነው? የላን ላይ ኮኔክትድ የሆኑ ዲቫይሶች ዲፎልት ጌትዌይ ነው። የፒሲ የአክሰስ ፖይንት ላይ ኮኔክትድ የሆኑት ክላይንቶች በሙሉ ዲፎልት ጌትዌያቸው ይሄ 254 ይሆናል ማለት ነው። ሶ ምንድነው የሚሆነው? ለምሳሌ ቪላን 10 ላይ ያለ ዲቫይስ ቪላን 20 ላይ
ያለን ዲቫይስ ኮሙኒኬት ቢያደርግ ዳይሬክትሊ ኮሙኒኬት አያደርጉም አይደለ? ሶ ቀጥታ ለማን ይልከዋል? መጀመሪያ ለኮር ስዊቹ ይልከዋል። ኮር ስዊቹ ደግሞ ኦልሬዲ ያንን ኢንፎርሜሽን ስለሚያውቅ ቢቱን ቪላን ራውት ያደርገዋል ማለት ነው። ሶ ይሄ ዲፎልት ጌቶ የሚያገለግለው እዚህ ላን ላይ ብቻ ነው። ከዚህ ስንወጣ ግን የፋይርዎሉ አለ። እንደገና እዚህ ጋር ደግሞ የዲፎልት የራውተራችን አይፒ አድሬስ ይኖራል። ሶ ወደዛ እንሄዳለን። ራውቲንግ ኮንፊገር ስናደርግ እነሱ ነው የምንጠቀመው ወደ ላይ። ኦኬ እሺ ልቀጥል። እሺ ቻው። እሺ ዚስ ኦኬ። ከዛ ቪላን 20 ደግሞ 198.20.254 ማለት ነው። እሺ ኦኬ። ሶ ቀጥሎ አሁን እዚህ ጋር ኮርሶቻችን እና አክሰሶቻችን ኮኔክትድ የሆኑበት ኢንተርፌሱ ላይኑ ትራንክ ነው መሆን ያለበት አክሰስ ነው መሆን ያለበት? ትራንክ ነው አይደለ? ምክንያቱም ሰርቪስ ቪላናችን ቪላን 20 ያለ ማኔጅመንት ቪላናችን ደግሞ ሁለቱም ማለፍ ስላለበት ማለት ነው። ሶ ኢንተርፌስ ትራንክ ሁለቱም ትራንክ እና ትራንክ ያለበት yes ከአክሰሱን ከኮሩ yes G002 ፖርት ሊንክ ታይፕ ትራንክ ፖርት ትራንክ አሎድ ሎው ፓስ ቪላን 10 እና 20 ማለት ነው። ዲስፕዚስ ፖርት ትራንክ አርግተናል። እሺ 10 እና 20 አሳልፈናል። ሶ እዚህኛውም ተመሳሳይ ነው የሚሆነው አይደለ? አክሰሶቻችን ላይ አክሰስ ላይ ትራንክ አርግተክ እሱ ላይ ቪላኑን ክሬት ካረክ ከዛ ጋር ኮሙኒኬት ያደርጋል። yes ሶ እዚህ ጋር ለምጣና ኢንተርፌስ G001 ዲስፕሲስ ምንም አይነት ኮንፊግሬሽን የለውም። ሶ ፖርት ሊንክ ታይፕ ትራንክ ፖርት ትራንክ አለው ፓስ ቪላን 10 20 ይሰራል። እንደዚህ አሁን ቢሆን ቪላኖች ያልፋሉ። ቪላን ክሬሽን 10 እና 20 አሁን ዲስፕሌይ እናደርጋቸው። ሾው ቪላን አሁን አይተዋል አይደለ? ቲጂ ያው ትራንክ እንደምትል አስገባለ። ፖርቷን ትራንክ ነው። ያ ጉድ። እሺ ቀጥሎ ማኔጅመንት አይፒ እንስጠው አይደለ? ይሄኛው ማኔጅመንት ያስፈልገዋል። ቪላኑን አሳይን ማድረግ አለብን ለፖርቶቹ መሰለኝ። ለየትኞቹ ፖርቶች? ለምሳሌ ወደ ፒሲ እና ወደ አክሰስ ፖይንት የሚሄደው ቪላን የተለያየ ስለሆነ እሱ እናደርጋለን። ግን ለራሱ ለላየር 2 ስዊቹ ማኔጅመንት ቪላን ያስፈልገዋል አይደለ? ሪሞት ሎጊን ለማድረግ። ሶ ማኔጅመንት ቪላናችን ደግሞ ስንት ነው? 10 ነው አይደለ? አይፒ አድሬስ 192.168.10.253 ላርገው 24.254 ዛ ተጠቅም ያለው ዲስፕሌይስ ኦኬ። አሁን ኮርሶቻችንን ፒንግ ማድረግ መቻል አለብን አይደል? አሁን ከዚህ ሆነ ፒንግ 192.168.10.254 አይደለ? እየመለሰ ነው። ያ መልሶልናል። ኦኬ ሶ ቀጥሎ ወደ ፒሲያችን የሚመጣው ፖርት ምንድነው የሚሆነው? ቪላን 10 ኢንተርፌስ E002 ፖርት
ሊንክ ታይፕ ምን እንደሚሆነው አክሰስ ነው የሚሆነው። ሰፖርት ቪላን ፖርት ዲፎልት ቪላን 10 ማኔጅመንት ነው። ያ ማለት ለዲቫይሶች ነው የሚሰጠው ማለት ነው። ኦኬ ሰርቪስ ቪላን አክቹዋል ትራፊኩን የሚሸከመው ቪላናችን ቪላን 20 ያደረግነው ሰርቪስ ቪላናችን። ኦኬ ሶ ቪላን 20 ማለት ነው። እሺ ቀጥሎ ወደ አክሰስ ፖይንት ኮኔክትድ የሆነበት G002 ነው አይደለ? ሶ ይሄኛውስ አክሰስ ነው ትራንክ ነው የሚሆነው? አክሰስ ነው። አክሰስ ትራንክ ከሆነ ያው ብዙ እንትን ትራፊክ ቪላንቴኑም ስለሚያልፍ የመጨናነቅ ነገር አለው። እንደ ትራፊክ ፊልተር ነገር ከሌለው አስቸጋሪ ነው። ኦኬ ግን አሁን ቪላንቴን ያስፈልገናል አያስፈልገንም? እዚህ ላይ ሜቢ ፐብሊኩን ቪላ ስንት ላይ ነው አሳይን ያደረከው? ፐብሊክ አይፒ እዚህ ጋር የለም። ሰርቪስ ቪላን ማለት ለፒሲው የሚሰጠው ቪላን አይፒ አለ አይደለ? እና አክቹዋል ትራፊካችን የሚሸከመው ኔትወርክ ማለት ነው። እሱ ሰርቪስ ቪላን ያለው ነው ይሄኛው 20 ማለት ነው። ሶ አሁን እዚህ ላይ ሁለቱም ያስፈልጉናል። ለምን መሰለ? አሁን ማናጅመንቱ ለአክሰስ ፖይንቱ አይፒ የምንሰጠው በማን ነው? ከማናጅመንቱ ላይ ነው አይደል የምንሰጠው? ለአክሰስ ፖይንቱ ማለት ነው አይፒ የምንሰጠው። ግን አክሰስ ፖይንቱ ላይ ኮኔክትድ የሚሆኑ ዲቫይሶች ለምሳሌ አሁን እዚህ ጋር ስልክ አለኝ። ስልኬ ኮኔክትድ ቢሆን የሚሰጠው ከማን ነው? ከ20 ነው የምንሰጠው። ሰርቪስ ቪላናችን እሱ ስለሆነ ማለት ነው። ሶ ኢንተርፌሳችን G002 ነው። ሶ ዲስፕዚስ no interface G002 displays so ምንም አይነት የለውም። ፖርት ሊንክ ታይፕ ትራንክ ፖርት ትራንክ አለው ፓስ ቪላን 10 እና 20 ማለት ነው። displays ሶ አንድ እዚህ ጋር ደግሞ ፖርት ትራንክ PVID። አሁን ቪላን አይዲ ለዚህ ፖርት መስጠት አለብን። ለምንድነው ፖርት አይዲ መስጠት ያስፈልጋል? አይፒያችን አክሰስ ፖይንታችን አይፒ የሚያገኘው ከማናጅመንት ቪላኑ ነው አይደለ? ሶ ከማናጅመንት ቪላኑ አይፒ አድሬስ እንዲያገኝ ምን ማድረግ አለብን? ይሄ ማናጅመንት ቪላኑን የስዊቹ ፖርት አይዲ ቪላን አይዲ አርግተን መስጠት ይኖርብናል። ፖርት አይዲ አርግተን ፖርት ቪላን አይዲ ሶ PVID ቪላን 10 ሶ this I think ጨረስን አይደለ? ይበቃናል። እሺ ሴቭ እናርግ። አንድ ሴቭ ለማድረግ ደግሞ በጣም ወጥተህ ነው ደግሞ እዚህ ሴቭ የምታደርገው ወደ ዩዘር ሞድ። እሱም ደግሞ በጣም አስቸጋሪ ነገር እኔ ግን ዩዘር ሞድ ላይ ገብተን የምታደርገው። ኦኬ ሶ አክሰሶቻችን ላይ ኮንፊግሬሽናችን ይሄ ነው። አይ ቲንክ ጨርሰናል። ሶ እስካሁን ፒሲያችን አይፒ አላገኘም። ስታቲክ አይፒ መስጠት እንችላለን አሁን ላይ ከሰርቪስ ቪላናችን ማለት ነው። ግን እኛ DHCP እንዲሰጥ ነው የምንፈልገው። ሶ ኮርሶቻችን ላይ አውቶማቲካሊ ማለት ነው። ሶ ኮርሶቻችንን DHCP ሰርቨር እንዲሆን አድርገን ኮንፊገር እናደርጋለን። ሞስትሊ ይሄ ኮመን ነው። የኢንተርፕራይዝ ስሞል ኢንተርፕራይዝ ኔትወርኮች ላይ ይሄ ኮመን ነው። ግን ትልቅ ኢንተርፕራይዝ ኔትወርኮች የራሳቸው ሰርቨር ይኖራቸዋል። DHCP ሰርቨር ራሱን ችሎ ይኖረዋል። ሶ ኮርሶቻችን ላይ እሺ ኬት አርግቼ IP
pool ሶ ከዛ ፑል ኔሙን ሰርቪስ እና ማኔጅመንትን በለው it is successful to create an IP okay this እሺ አውዝ ሰርቪስ ፑል ክሬት አድርገናል ሶ እዚህ ላይ አንደኛ ኔትወርካችን ማን ነው የሰርቪስ ቪላናችን 192.168 20 ነው አይደል ሰርቪሱ ኦኬ 20 ነው ሶ ከዛ ማስክ ከዛ እዚህ ጋር ደግሞ ማስክ ስጽፍ አይ ቲንክ በሰብኔት ማስክ መሰለኝ የምጽፈው 255 0 ሶ ከዛ ኔትወርክ አለን ከዛ ዲኤንኤስ ያስፈልገናል አይደል ዲኤንኤስ ሊስት ጉግል ዲኤንኤስ ጉግል እንስጣውና መልቲፕል ካለ ስፔስ እያደረክ ማስገባት ትችላለህ ከዛ ምን ይቀረናል ጌትዌይ ይቀረናል አይደል ጌትዌይ ሊስት ጌትዌያችን ማን ነው የሚሆነው አሁን 192.168.1 አይደለም .20.1 አንድ ለማን ነው አንድ ሰተናል እስካሁን አይ ዲፎልት ጌትዌይ ሆኖ ብዬ ነው ዲፎልት ጌትዌይ ማለት አሁን ይሄ የዲቫይሶቹ አሁን ለፒሲው አይፒ የሚሰጠው ከዚህ ነው አይደል ሶ የዚህ ፒሲ ዲፎልት ጌትዌይ ማን ነው አለን ኮርስቻችን ነው ብለናል አይደል ኮርስች ነው ሶ ቀደም ለኮርስቹ ቪላን 20 ላይ ስንት ነው አይፒ የሰጠ ነው ቪላን 20 254 አይደል 254 ሶ እሱ ነው ማለት ነው ዲፎልት ጌትዌያችን 254 ሶ ኪዩት እናርግና አሁን ፑላችንን ኮንፊገር አድርገናል ግን ኢኔብል አላደረግነው ሶ ኢኔብል ለማድረግ ወደ ቪላኑ ገባለሁ ኢንተርፌስ ቪላን 20 ማለት ነው ሶ እዚህ ጋር IP DHCP no I think DHCP ብቻ መሰለኝ DHCP select ብለ እዚህ ጋር ሁለት አለ ግሎባል አለ ኢንተርፌስ አለ ሪሌይ አለ ሪሌይ ከሆነ ምንድነው DHCP ሰርቨር ከኔትወርክ ውጪ ከሆነ ለኮርስ ውጪ DHCP ሰርቨሩ እዚህ ጋር ነው ያለው ብለ ተነግረዋለህ ማለት ነው ኢንተርፌስ ከሆነ ፑልም ክሬት ማድረግ አይጠበቅብህም ኢንተርፌስ ካደረከው ራሱ ነው ክሬት የሚያደርግልህ ሶ ግሎባል ከሆነ ግን አንተ በኮንፊገር ባደረከው መሰረት ይሄዳል ማለት ነው DHCP select ግሎባል ሶ ቀደም እዛ ጋር አንድ ሪዘርቭ ማድረግ ያለብን አሁን ለኮርስቹ ለአክሰስቹ በኋላም እዚህ ጋር እንመጣለን ለኤሲዩ አይፒ ስታቲክ ነው የምንሰጠው አይደል እነሱን ሪዘርቭ ማድረግ አለብን ሶ ወደ አይፒ ፑል ሶ አይፒ ፑላችን ማን ነበር ሰርቪስ ነው አይደል ሰርቪስ ሶ ኤክስክሉድ አይፒ አድሬስ ከ192.168.20.40 ጀምሮ እስከ ስፔስ እስከ 192.168.20.254 እስከ መጨረሻው አይፒ ድረስ ማለት ነው እሺ ዘጊዲ ካኖት ፒኤክስ ኦኬ ጌትዌውን አይጨምርም ያ 253 ድረስ ኦኬት አሁን ፒሲያችን አትሊስት DHCP ማግኘት አለበት አውቶማቲካሊ አይፒ ማግኘት አለበት ሶ ወደ አይፒያችን እንግባና ስታቲክ ላይ ነው DHCP እናርገው እሺ እዚህ ጋር ለምጣና IP config አላገኘንም IP config ሪኒው አድርገው
please turn on DHCP mode. Okay, DHCP apply አላረኩትም። Okay, እሺ አላገኘንም አይደል? ፒሲው እንትን አክሰስ ስዊቹን ኮንፊገር አድርጓል። ዲኤችሲፒ አክሰስ ስዊቹ ዲኤችሲፒ ያስፈልገው። እሺ ቆይ አንድ እዚህ ጋር ቼክ እናድርግ። ስዊቹ ኮንፊገር ቪላን አሳይን አላደረኩለትም። ለዛ ይሆናል እንትኑ ወደ ፖርቱ ለዛ ነው። ቼክ እናድርገው። ኢንተርፌስ 002 ስላሽ ዲስፕሌስ ፖርት ሊንክ ታይፕ አክሰስ ፖርት ዲፎልት ቪላን 20 አግኝቷል። አይ ወደ ፒሲው የሚሄደውን ፖርት ቪላን ውስጥ አልገባም። ያ ወደ ፒሲው የሚሄደው ይሄ ነው። ኢታር 002 ይሄ ነው። ኦኬ አይ 00 የሚለው ከፒሲ የሚመጣው ነው። ቼክ ነው አለች። እሷ ልክ ነው። ታዲያ 002 እሷን ነው ያደረኩት። ዲስፕሌስ ትክክል ነው። እዚህ ላይ ምንም ችግር የለም። እሺ ኢንተርፌስ ቪላን 20 this okay, DHCP select global DHCP enable አላደረግንም። please enable DHCP in the global. okay, DHCP enable. okay, DHCP enable ነው። okay, ትንሽ ጠብቀኝ እያለ ነው። ትንሽ ጠብቀኝ እያለ ኦኬ። እስከዛ የዛኛውን ፑል ኮንፊገር እናርክ። እሺ አይፒ ፑል ማናጅመንት። እሺ ኔትወርካችን 192.168.10.0 ማስክ 255.255.255.0 ከዛ ጌትዌይ ሊስት። ጌትዌያችን ማን ነው የሚሆነው? የኮር ስዊቹ እንትን የኮር ስዊቹ የቪላንቴን ማለት ነው። ቪላንቴን 10.254 አይደለ? so DNS list ከዛ ኤክስክሉድ እናርግ ኢንኬስ የሚያስፈልግ ከሆነ ኤክስክሉድ 192.168.10.1 እስከ 192.168.10.10 ድረስ ኤክስክሉድ እናርገው። ሊዝ ታይም ምናምን መሙላት ይቻላል እዚህ ላይ። ከዛ ኢንተርፌስ ቪላን 10 ላይ ገብተን ኢኔብል እናደርገዋለን ማለት ነው። DHCP select global ያ ኪዩት so safe ኦኬ። አሁን ፒሲያችን ማግኘት አለበት። እሺ ሪኒው የቪላን 20ን አላረኩትም። ያረኩት አይመስለኝም።
ኢንተርፌስ ሴቭ VLAN 20 this DHCP select global okay. አግኝቷል። አሁን አግኝተናል። አይፒ አድሬስ አግኝተናል። ዲፎልት ጌትዌይ አግኝተናል። ዲኤንኤስ ሰርቨር አግኝተናል። ኦኬ ዲፎልት ጌትዌይ መጨረሻ 254 የሚለው ላይ እስከ 254 ፒሲዎች ነው የሚሰጠው ማለት ነው። አዎ ስላሽ 24 አይደለ ኔትወርካችን? ስላሽ 24 ነው ማለት 8 ቢት ማለት ነው። 8 ቢት ማለት ቱ ዘ ፓወር ኦፍ 2 ማለት ቱ ዘ ፓወር ኦፍ 8 ቱ ዘ ፓወር ኦፍ 8 ማለት 254 ፒሲ በላይ ራሱን የቻለ የዲኤንኤስ ሰርቨር ይፈልጋል ማለት ነው። ዲኤስሲፒ ሰርቨር አዎ ከ254 በላይ ከሆነ ይሄ ስላሽ 24 ሳይሆን የሚሆነው ወይም ስላሽ 23 ወይም ስላሽ 22 ምናምን እያልክ ወደታይ ትቀንሳለህ ማለት ነው። ኦኬ አውቶማቲካሊ ረስቶ የሰርቨር ይፈልጋል። ኖ ኖርማል ኮንፊግሬሽኑ እንደዚህ ነው፣ ግን ሰብኔቱ ታሰፋዋለህ ማለት ነው ብዙ ዩዘር እንዲይዝ። ኦኬ ሌላ ምንም እንትን የለው ዩዘር እንዲሰፋ ብቻ። ይሄ አሁን የአይፒ አድሬስ ዲዛይን ይደረጋል። ዩዘር ምን ያህል ዩዘር አለኝ ምን ያህል ኔትወርክ አለኝ ምናምን ከሚለው ተነስቶ ነው ዲዛይን የሚደረገው። ሶ ዩዘሮች በዩዘሮች አይተህ ነው ከዛ ያንን ዩዘር ምን ያህል የትኛው ሰብኔት ነው የሚይዝልኝ የሚለውን ዲዛይን ማድረግ ይኖርብሃል መጀመሪያ። ያው ስላሽ 24 ሞስት ኮመን ስለሆነ ሰብኔቲንግ መሰራት አለበት ማለት ነው። ሰብኔቲንግ መሰራት አለበት። እዚህ ጋር ለምሳሌ ስላሽ 30 ነው አይደል ያደረኩት? ሶ ስላሽ 30 ማለት ስንት አይፒ አድሬስ አለው? 1 አለ 2 አለ 3 አለ ማለት ነው። 3 አይፒ ብቻ ነው 4 አይፒ ነው ያለው። 0 ራሱ ኔትወርክ አድሬስ ነው። ሶ 1 እና 2 ይኖራል። ምክንያቱም ፖይንት ቱ ፖይንት ስለሆነ ይሄ ሁለት አድሬስ ይበቃኛል እዚህ ጋር። ሶ ይሄ ዲዛይን ይደረጋል ማለት ነው። ሰብኔቱ ካልኩሌት ይደረጋል። ሶ ከፒሲያችን ላይ ሆነን ማንን ፒንግ ማድረግ አለብን አሁን? ኮር ስዊችን እሺ ፒንግ አክሰስ ፖይንቱ 168.10.250 እሺ የመለሰልኝ ነው። 22.254 ኮር ስዊቹ ነው አይደለ? የሰርቪስ አይፒው የሰርቪስ ቪላን አይፒው ይሄንን ፒንግ ያደርገዋል አሁን አረጋው። ኦኬ አሁን እስኪ እንሞክረው መጀመሪያ። ሪኳስት ታይም አውት ማድረግ አለበት። መጀመሪያ ያደረገው የትኛው ነው? 10 ነው አይደል? 10 ማለት ነው። ተመሳሳይ ቪላን ላይ ያለው አርግቶልናል። ኦኬ እንትን ነው ላይክ ምንድነው ሎድ ባላንሲንግ ምናምን መሰራት አለበት መሰለኝ፣ ወይም ደግሞ ስታቲካሊ። አይ አሁን ዲፎልት ጌቱ ሰተነዋል አይደለ? ዲፎልት ጌቷችን ኮርሱቹ ነው። ቪላን 20 የት ነው ያለው? ኮርሱቹ ላይ ነው ያለው አይደለ? ሶ ፒንግ ማድረግ አለበት ማለት ነው ቤዚካሊ። ያው አደረገ። ኦኬ ሁለቱንም ማድረግ ይሄ ማለት በአንድ ኬብል ሁለት ሰብኔት ማለት ነው። በአንድ ምክንያቱም እዚህ ላይ ቪላን 20 እና 10 ማሳለፍ ይችላል አይደለ? ፒሲያችን ግን ቪላን 20 ላይ ብቻ ነው ያለው። ቪላን 10 እዚህ ውስጥ ሶ ምንድነው የሚያደርገው? ቀጥታ ለስዊቹ አይደለም 20.254 ላይ አይደለም የሚሄደው ትራፊኩ። ፒሲው ለማን ነው የሚልከው? ቪላን ለኮር ስዊቹ ለቪላን 20 ነው የሚልከው፣ ለ20.254 ማለት ነው። ከዛ ሶዴት ኮር ስዊቹ ደግሞ ኢንተርቪላን ራውቲንጉን እሱ ነው የሚሰራው፣ ወደዛኛው ቪላን ፎርዋርድ ያደርገዋል ማለት ነው ትራፊኩን። ስለዚህ ይሄ ማለት ላይክ አንድ ላይ ሆነን ሁለት የተለያዩ ኔትወርኮችን
አይፒ አድሬሳቸውን ብቻ በመቀየር አክሰስ ማድረግ ይቻላል። አክሰስ ማድረግ ትችላለህ ማለት ነው። ሶ ቀጥሎ ደግሞ ይሄኛውን ኮንፊገር እናርግ። አክሰስ ኮንትሮለራችን ኮንፊገር እናርገው። ሶ ኮርሶቻችንና አክሰስ ኮንትሮለሩ ኮኔክትድ የሆኑበት ኔትወርክ ማን ቪላን ያስፈልገናል? ሁለቱም ያስፈልጉናል አይደለ? 1020 ያስፈልጉናል። አይፒ ለአክሰስ ኮንትሮሉ አይፒ የምንሰጠው ከማኔጅመንቱ ነው። አክሰስ ኮንትሮሉ ደግሞ ትራፊክ ከአክሰስ ፖይንቱን ምንድነው ሞኒተር የምናደርገው በሱ አይደለ? በአክሰስ ኮንትሮለሩ ሰርቪስ ትራፊኩን ሞኒተር የሚያደርገው በአክሰስ በሰርቪስ ቪላኑ ነው። ሶ ሁለቱም ያስፈልጉናል ማለት ነው። ኦኬ ሶ መጀመሪያ G003ን ትራንክ ፖርት አርግተን ኮንፊገር እናርገው። ኢንተርፌስ G003 port link type trunk port trunk allow pass VLAN 10/20 እሺ ቀጥሎ ደግሞ ኤሲ ውስጥ ልግባና ሲስተም ቪው ሲስተም ኔም እንስጠው ኤሲ አክሰስ ኮንትሮል ሶ ኢንተርፌስ G001 port link type trunk አይደለ? port trunk allow pass VLAN 10 እና 20 ያ ሶ ከዛ ምን ይቀረናል? VLAN ክሬት አላደረግንም አይደለ? VLAN ባች 10 እና 20 ኤሲው ላይ አላደረግንም። አይ ቲንክ እንትናችንን ፖርታችንን ኮንፊገር አድርገናል አይደለ? ኮንፊገር አድርገናል። ሶ ቀጥሎ ምንድነው ኮንፊገር የምናደርገው? አክሰስ ፖይንታችንን ኮንፊገር እናደርጋለን ማለት ነው። እሺ ሶ አክሰስ ፖይንታችንን ኮንፊገር ለማድረግ ወደ መጀመሪያ ኤፒ ግሩፕ ክሬት እናደርጋለን። ኤፒ ግሩፕ ክሬት ለማድረግ ወደ ደብሊው ላን እንገባለን። ወደ ደብሊው ላን እንገባለን። ሶ እዚህ ላይ ኤፒ ግሩፕ ይቅርታ ችግር የለውም ማለት እሺ ኤፒ ግሩፕ ሶ ለኤፒ ግሩፑ ስም እንሰጠዋለን። አክቹአሊ ይሄንን በዩዘር ኢንተርፌሱ ነበር ላሳይ ያሰብኩት እና ሎድ አይሆንም ዩዘር ኢንተርፌሱ በጣም ይቆያልና ለዛ ነው ቼክ አርግቸው ከዚህ አንተ በተመቸ መንገድ አርግ። ግሩፕ ኔሙን የፈለገ ማለት ይችላል። ለምሳሌ ኤፒን በለው ግሩፕ ነው ሚን ኤፒ ያልነው ሶ ከዛ ከዚህ እንውጣና ደግሞ አሁን ኤፒ ኮንፊገር ሲደረግ አንዱ ኮንሰርን የሚያደርገው ነገር በእርግጠኛ ሀገር እንደዛ የለም እንጂ ሬጉላቶሪ ፕሮፋይል ነው። ሬጉላቶሪ ፕሮፋይል ማለት ለምሳሌ ብሮድካስት ማድረግ የምትችለው ሲግናል እስከምን ድረስ ነው ፍሪኩዌንሲው መሆን ያለበት ምናምን የሚለው ሬጉሌትድ የሆነ ነው። ወደ አሜሪካ ብትሄድ ቻይና ምናምን ብትሄድ እነዚህ ነገሮች ሬጉሌትድ የሆኑ ናቸውና እና አይሰሩም። አንዳንድ ቦታ ለምሳሌ የማይሰራል ኤሮፕ ላይ የማይሰሩ የአሜሪካ ፍሪኩዌንሲ ለምሳሌ ስንት ነው የማይጠቀሙት አለ የሆነ ሪዘርቭድ የሆኑ ፍሪኩዌንሲዎች አሉ እና ባንዶቹን የተወሰኑትን ባንዶች መጠቀም አትችልም።
ሶ ከዛ አንፃር እንትና ሬጉሌትድ ፕሮፋይሎች አሉ ሶ እሱን ማክበር ይኖርባል ማለት ነው አይፒ ኮንፊገር ስታደርግ ሶ ሬጉሌትድ ዶሜን ፕሮፋይል ኔሙን እንስጠው ለምሳሌ ፕሮፋይል ልበለው ኔም ፕሮፋይል ኔም ፕሮፋይል ሶ ኖም ፕሮፋይል እዚህ ጋር ለምሳሌ ካንትሪ ኮድ ታስገባለ እዚህ ላይ I don't think የኛ ሀገር ያለች አይመስለኝም እዚህ ውስጥ እዚህ ውስጥ የለች ኢጂፕት አለች ለምሳሌ ቻይና ሲኤን ነው የምትለው አለ አይደለ ሄሎ ሶ ካንትሪ ኮዱን ሬጉላቶሪ ዶሜን ክሬት ካደረክ በኋላ ከኤፒ ግሩፕ ጋር ባይንድ ማድረግ ይኖርባል ሶ ወደ ኋላ ግዴታ ነው ግዴታ ነው ኤፒ ግሩፕ ኔም ኤፒ ነው አይ ቲንክ ያልነው አይደል ከዛ ሬጉላቶሪ ዶሜን ፕሮፋይል ሶ ፕሮፋይል ነው ያልነው ፕሮፋይሉንም ፕሮፋይል ሶ አክሰስ ፖይንት ካለ ሪስታርት ምናምን ያደርግብሃል ነው ኦሬዲ ችግር የለው ሶ አሁን ሬጉላቶሪ ዶሜኑን ከኤፒ ግሩፕ ጋር ባይንድ አድርገናል ቀጥሎ ካፕአፕ ታናል ነው ክሬት ኮንፊገር የምናደርገው ካፕአፕ ታናል ካፕአፕ ታናል ኮንፊግሬሽን ኤንድ ፕሮቪዥኒንግ ኦፍ ዋየርለስ አክሰስ ፖይንት ነው ይሄ የማናጅመንት ቪላናቸውን ለአክሰስ ፖይንቱ የምናሳውቅበት ነው ኦኬ ከዛ በታናል በዛ በማናጅመንት ቪላኑ አይፒ ካገኙ በኋላ ቀጥታ ታናል ክሬት ያደርጋሉ ከአክሰስ ኮንትሮለር ጋር ሶ ማናጅመንት ትራፊክ የሚሄደው በዛ ታናል ላይ የሚሄደው ማለት በካፕአፕ ታናሉ ላይ ነው የሚሄደው ኦኬ ሶ ካፕአፕ ሶርስ ኢንተርፌስ ቪላን ማናጅመንታችን ቴን ነው አይደል ሶ ቴን ነው ያ ቪላን ቴን ሶ ቀጥሎ ደግሞ ወደ ዋየርለስ ላን ኮንፊግሬሽናችን ንግባና ኤፒያችን አውተንቲኬት መደረግ አለበት ለምሳሌ ማንም ኤፒ መቶ አክሰስ ኮንትሮላችንን ጆን ማድረግ የለበትም አይደለ ሶ አውተንቲኬት መደረግ አለበት ኤፒ አውተንቲኬሽን ሞድ ለምሳሌ ማክ አድሬስ አውተንቲኬሽን አለ በማክ አድሬሳቸው አድ ታረጋቸዋለ ወይም ኖ አውተንቲኬሽን አለ ምንም ዝም ብሎ ጆይን እንዲያረጉ አለዛ ደግሞ ኤስኤን ሲሪያል ነምበር አውተንቲኬሽን አለ ሶ በማክ እንስራው ላውኑኛ ማክ አውተንቲኬሽን ሶ ከዛ ኤፒ ማኩን እዚህ ጋር አስገባለሁ ኤፒ ማክ ሶ የኤፒያችን ማክ እዚህ ጋር ሴቲንግ ላይ ገብተ ኮንፊግ ላይ እዚህ ጋር ማየት ትችላለህ ሲሪያል ነምበሩም አለ ማክ አድሬሱም አለ 1440 ነው መጨረሻው ወይም ደግሞ ስዊቻችን ላይ ኮኔክትድ የሆነው G002 ላይ ነው አይደል ሶ ዲስፕ ማክ አድሬስ ብለን የG002 ማክ አድሬስ እሺ ያው እኔ ነግሬዋለሁ 1440 ማለት ነው የመጨረሻው አይ ቲንክ እንደዛ ነው አክሰስ ፖይንቱ ማክ አድሬስ 1440 መጨረሻው አይደለ ሶ እዚህ ጋር መጥቼ ማክ አድሬሱን ሰጠዋለሁ ማለት ነው ሶ ማክ አድሬሱን ሰጠዋለሁ ከዛ ኤፒ አይዲ ሰጠዋለሁ ኤፒ አይዲ የፈለገ አይዲ መስጠት ትችላለህ ለምሳሌ ለዚህ 0 ካረግን ቀጣዩ አይፒ 1 2 ያረግን አይዲ የፈለገ መስጠት ትችላለህ
ከዛ ኤፒ ኔም ኮንፊገር ማድረግ ትችላለህ። ለምሳሌ ኤፒ ኔም ለምሳሌ እዚህ እሺ ኮንትሮለር የሆነን የኤፒ ኮንፊገር ማድረግ እንችላለን። ከኮንትሮለሩ የኤስኤስአይዲ ኔም ነው ኮንፊገር የምናደርገው። አዎ ኤስኤስአይዲ ሁሉንም ኮንፊገር የምናደርገው ሲጀመር አሁን ኮንፊገር እያደረግነው ኤፒ ላይት ዌት ኤፒ ናቸው፣ ማኔጅድ ኤፒ ናቸው ማለት ምንም አይነት ኮንፊግሬሽን እነሱ ላይ አሰራም። ኦኬ ኮንፊግሬሽኑ ኤሲ ላይ ይሰራና ወደ ኤፒዎቹ ፑሽ ነው የሚደረገው። ፑሽ ኦኬ ኦኬ ኤፒ ኔም ለምሳሌ ኦፊስ ልበለው ኔሙ ኤፒ ኔም ሶ ኤፒ ግሩፕ የኤፒ ግሩፓችን አይ ቲንክ ኤፒ ነው ያልነው አይደል? ኤፒ ላይ ግሩፑን እንስታው። ሶ አውተንቲኬት አደረግነው ማለት ነው። ሶ ይሄ አክሰስ ፖይንት ጆይን ማድረግ ይችላል። ቀጥሎ ሴኩሪቲ ኮንፊግሬሽን ሴኩሪቲ ፕሮፋይል እንስራ። ሴኩሪቲ ፕሮፋይል ላይ የኤስኤስአይዲያችንን ፓስዋርድ ያስፈልገዋል አይደል? አክሰስ ፖይንቱ ፓስወርድ ሶ ፕሮፋይል ኔሙን ሴኩሪቲ ልበለው። ከዛ ሴኩሪቲ አሁን እንትን ኢንክሪፕሽን WPA እና WPA2 ነው አይደል? አይ ቲንክ እዚህ ጋር ምን ኦፕሽን አለ? ኢንክሪፕሽን ሞድ ታይፑ ማለት ነው። እነዚህን ኦፕን ማድረግ ትችላለህ። WEP ምናምን ሶ WPA እና WPA2 እናደርጋቸው። WPA እና WPA2 ከዛ PSK ፓስ ኪው ማለት ነው። PSK ፓስ ፍሬዝ አድሚን at 1 2 3 ልበለው ፓስወርዱን። ሶ ቀጥሎ ምንድነው የሚያስፈልገኝ? ኢንክሪፕትድ መሆን አለበት አይደል? እዚህ ኢንክሪፕሽኖች አሉ። ለምሳሌ አድቫንስድ ኢንክሪፕሽን ስታንዳርድ አለ። እሱን ላድርገው። አድቫንስድ ኢንክሪፕሽን ስታንዳርድ ኦኬ። ሴኩሪቲያችንን ኮንፊገር አደረግን። ቀጥሎ ደግሞ ኤስኤስአይዲ ኮንፊገር እናድርግ። ኤስኤስአይዲ ፕሮፋይል ኔሙን ኤስኤስአይዲ ነው። ከዛ ኤስኤስአይዲው ደግሞ ኦፊስ ልበለው። አይ ቲንክ ሶ የዋይፋይ ስማችን ኦፊስ ነው የሚለው ማለት ነው። ኦፊስ ነው። ኦኬ ወደ ኋላ ልመለስና አሁን እዚህ ጋር ሴኩሪቲ ኤስኤስአይዲ ኮንፊገር አደረኩኝ። እነዚህን ደግሞ አንድ ላይ ባይንድ ማድረግ ይኖርብኛል። ባይንድ ማድረገው ደግሞ ቫፕ ኮንፊግሬሽን ፕሮፋይል አለ። ቫፕ ማለት ቨርቹዋል አክሰስ ፖይንት ኮንፊግሬሽን ፕሮፋይል ማለት ነው። ሶ እዛ ውስጥ ባይንድ አደርጋቸዋለሁ። ቫፕ ፕሮፋይል ኔሙን ቫፕ ልበለው ለምሳሌ። ከዛ ፎርዋርዲንግ ዳታ ፎርዋርድ የሚያደርግበት ሞዶች አሉ። ለምሳሌ ዳይሬክት ፎርዋርዲንግ አለ፣ ታናል አለ። ሶ ኢን ተርምስ ኦፍ ሴኩሪቲ ታናልድ ሆኖ እንዲሄድ ነው የሚፈለገው። ዳይሬክት ፎርዋርዲንግ ምንም ኢንክሪፕት አይደረግም ማለት ነው ዴታው ፎርዋርድ ሲደረግ። ሶ ታናል አድርገው። ሰርቪስ ከዛ ሰርቪስ ቪላኑን አሁን ሰርቪስ ቪላኑን እዚህ ጋር ልስጠው። ሰርቪስ ቪላናችን ስንት ነው? 20 ነው ማለት ነው። ሶ አሁን ለአክሰስ ፖይንቱ ሰርቪስ ቪላን ይሄ ነው እያልኩት ነው። ሶ ትራፊክ የሚሸከመው ከዩዘሩ በዛ በኩል ይሆናል። ለዩዘሩ አይፒ አድሬስ አሳይን የሚያደርገው ከዚህ ቪላን ላይ ይሆናል ማለት ነው። ሴኩሪቲ ፕሮፋይላችንን ሴኩሪቲ ነው ያልነው። አይ ቲንክ ሴኩሪቲ ከዛ ኤስኤስአይዲ ፕሮፋይላችን ደግሞ ኤስኤስአይዲ ነው ያልነው። እሺ ከዚህ እንውጣና ከዛ አሁን ይሄ ቫፑን ክሬት ያደረግነው ፕሮፋይል ከኤፒ ግሩፕ ጋር መርጅ ማድረግ ነው የቀረን። እሱን ካደረግን ጨረስን። አይ ቲንክ ኤፒ ግሩፕ ኔም ኤፒ ሶ ቫፕ ፕሮፋይል ቫፕ ነው ያልነው። ከዛ ደብሊው ላን
አሁን ብሮድካስት ወደ ፑሽ እያደረግን ነው ወደ አክሰስ ፖይንታችን ኮንፊግሬሽናችንን አይፒ ዋይርለስ ሎካል ኤሪያ ኔትወርክ ክሬት እያደረግን ነው። ከዛ ለዚህኛው አይዲ መስጠት ይኖርብናል። የአይዲ መስጠት እየሰማሁ ነው። እሺ አይዲ መስጠት ይኖርብናል። አይዲያችንን ዋን እናድርገው። ከዛ ራዲዮ ብሮድካስት የሚያደርገው ፍሪኩዌንሲ ማለት ነው። እዚህ ላይ ለምሳሌ 2.4 እና 5ን መምረጥ ይቻላል። አለዛ ደግሞ ሁለቱንም ለመምረጥ ኦል እንላለን ማለት ነው። ራዲዮ ኦል። እሺ ኩዊት ኦኬ አክሰስ ፖይንታችን ያው ብሮድካስት እያደረገ ነው። እዚህ ጋር ስልካችን ላይ እንግባና አክሰስ ፖይንት እዚህ ጋር ፕሮፋይል SSID ሰጠ ነው። SSID ፕሮፋይል እዚህ ጋር ተሳስተናል። አይ ቲንክ ቫብ ፕሮፋይል ኔም SSID SSI ነው። እዚህ ጋር ያን ነው። እሷን ማስተካከል ይኖርብናል። የቱ ጋር ነው የተሳሳት ነው? ቫፕ ፕሮፋይል ኔም ቫፕ SSID ፕሮፋይል SSI ያ ኦፊስ ፓስዋርዳችን admin @123 ኮኔክት አይፒ አድሬስ እየፈለገ ነው። ኮኔክትድ ሆኗል። ወደ ፒሲ እንትቃችን ኮማንድ ላይ እንግባ። አይፒ ኮንፊግ አይፒ ያገኘው ከስንት ነው? 20.37 ነው ማለት ነው። ኦኬ ይሰማል? እየሰማሁ ነው እንደም። ኦኬ ግልጽ ነው እስካሁን የሰራ ነው። ኦኬ እሺ ከንቲባ እሺ ከንቲባ እሺ፣ አመሰግናለሁ። ሰላም አምሽ። እሺ ይቅርታ ወንድም። ችግር የለም።
ወይ በእናትህ እሺ እስካሁን የሰራነው ላይ ኦኬ ግልጽ ነው የሰራ ስልክ ነው እስካሁን የሰራነው ላይ እንትን ካለ ማየት እንችላለን ሶ አሁን ስልካችን ማን አይፒ ያገኘው ከቪላን 20 ነው ከሰርቪስ ቪላኑ ማለት ነው የኤፒያችንን ግን እንየው እስቲ የኤፒያችንን እናላየ ነው ዲስፕ አይፒ ኢንተርፌስ ብሪፍ ሶ ከስንት ነው ያገኘው 10 ነው ያገኘው ማለት ነው ሶ ቀጥሎ ፋይሮላችን ነው ፋይሮል ኮንፊግሬሽናችን ላይ አይ ቲንክ ነገ እናየዋለን እሱ ሰዓት እንዴት ነው ዛሬ ይቻላል አንተ ያለበት ሁኔታ ያርግና ሶ አንድ ነገር ብቻ ይሄኛው እንዴት ኮኔክት እንደምታደርገው ላሳየና ከፒሲ ጋር ዩዘር ኢንተርፌሱን ኦኬ እቺኛው ክላውድ የምትለው ከፒሲ ጋር ኮኔክት ለማድረግ ነው ሶ እዚህ ክላውድ ላይ ወደ አይሲፒ መቀየር ይቻላል መሰለኝ ወደ አይሲፒ መቀየር ይቻላል መቀየር ትችላለህ ለምሳሌ እኔ ሉፕ ባክ ኢንተርፌስ ክሬት አድርግቼ ነው ያገናኘሁት ለምሳሌ ይሄኛው ሉፕ ባክ ነው ሉፕ ባክ ኢንተርፌስ ክሬት ማድረግ ትችላለህ ሉፕ ባክ ነው ነገር ግን ላይክ ምንድነው አንዳንድ የራውቲንግ ላይ ሰራም ሉፕ ባኮች አሉና ሉፕ ባክ ምን አሳብ ማለት ሉፕ ባክ ኢንተርፌስ ማለት ቨርቹዋል ኢንተርፌስ ማለት ነው ቨርቹዋል ኢንተርፌስ ነው ሁሉ ጊዜም አፕ ነው ሶ በተለይ እንደ ኔክስቶፕ ቢጂፒ ኮንፊግሬሽን ላይ ኔክስቶፕ አይፒ ማለት ነው ኔክስቶፕ ላይ ተጠቀመዋለህ ይሄ ምክንያቱም አሁን ወደ አንድ ራውተር ሁለት ፓዝ ካለ የኢንተርፌሱን አይፒ ከተጠቀምክ ኢንተርፌሱ ዳውን ሲሆን አክሰስ ማድረግ አትችልም አይፒው ሉፕ ባክ ከሆነ ግን አንዱ ዳውን ሲሆን በሌላኛው ላይን በኩል አክሰስ ማድረግ ትችላለህ ማለት ነው የራሱ አውቶማቲካሊ yes ዲቫይስ እዚህ ላይ ገብተህ ፒሲ ላይ ዲቫይስ ማኔጅመንት ላይ ገብተህ ክሬት ማድረግ ትችላለህ ሉፕ ባክ ፒሲ ላይ ክሬት ለማድረግ ኦኬ እሺ ከዛ እዚህ ጋር ድራይቨር ኤንድ ፕሪት አንድ ሌጋሲ ሃርድዌር የሚለው ላይ እዚህ ጋር ክሬት ማድረግ ትችላለህ ሶ ኔትወርክ ኢንተርፌስ ኔትወርክ አዳፕተር ክሬት አደርጋለህ እሺ አልመረጥኩም ኦኬ ሶ እዚህ ጋር የማይክሮሶፍት ሉፕ ባክ ኢንተርፌስ አለው ሶ ኔክስት ላይ ይሄን ክሬት ማድረግ ትችላለህ ሶ ይሄኛውን አድ ላርገው ኢንተርፌሱን ጊጋቢት ላርገውና አድ ላርገው ሶ ይሄ ዳይሬክትሊ የፒሲ ሉፕ ባክ ነው ከዛ ጋር ነው ባይንድ ማደርገው ቀጥሎ ደግሞ ሉፕ ሎካል የአይሲፒዩ የሲሙሌሽን የሶፍትዌሩ ኢንተርፌስ አለ ሶ እዚህ ጋር መጥቼ ጊጋቢት ኢተርኔት ቱ ዌይ ኮሙኒኬሽን እንዲሆንልኝ ይሄኛውን ኤብል አደርጋለሁ ሶ አድ አደርጋለሁ ማለት ነው ኦኬ ሶ አሁን የሉፕ ባካችን ኢንተርፌስ አይፒ 192.168.10 ነው ሶ ይሄንን ከፋይሮል ጋር ኮኔክት ላድርገው ፋይሮል 10/2 ላይ ሶ አሁን ለፋይሮሉ ለG10/2 አይፒ መስጠት አለብኝ አይፒ የምሰጠው ግን ሰብኔቱ ከማጋ መሆን አለበት ከሉፕ ባኩ ጋር ተመሳሳይ ሰብኔት ላይ መሆን አለበት አይደለ እሺ ዩዘር ኔም አድሚን so interface G1/0/2 IP address 192.168.1 24 ላርገው display
ያ ኪዩት ሴቭ ፒንግ 192.168.1.1 ራሱ ነው ያደርጋል። 10 ደግሞ ፒሲያችን ማለት ነው። ኦኬ እንትን ማድረግ ይኖርብኛል። እቺን ትረስት ፖርቷን ትረስት ውስጥ ልጨምራት። ኦኬ ዳይሬክት ኮኔክት እንዲያደርግ ፋይርዎል ዞን ትረስት ፖርት አድ ፖርት አድ ኢንተርፌስ G1/0/1 ሁለት so ping 1/t ያ ፒንግ ማድረግ ይችላል። so ወደ ዌቡ ሎጊን ማድረግ መቻል አለብን ማለት ነው። ኦኬ አይ ቲንክ ፖርቱ 8443 ነው። የአድቫንስድ ኮኔክት የኤሲውም እንደዚህ አለው ይሰራል። እንደዚህ እኔም ሞክረው አንተ ላይ ዩዘር ኔም አድሚን ነው ፓስወርድ አድሚን @123 ኤሲው ነው ፋይርዎል ነው ይሄ። ኦኬ ዌብ ኢንተርፌስ ማለት ነው። ዌብ ኢንተርፌስ ማለት ነው። ግን ይሄ አሪፍ ነገር ነው። ሲስኮ ላይ እንደዚህ የለም። ሲስኮ ላይ የለም እና ይሄ በጣም አሪፍ ነው። በቃ በደንብ ፕራክቲስ ማድረግ ትችላለህ። ኤግዛክት በቃ ራሱ ነው። ምንም እንትን የለውም። ዲፈረንስ የለውም። ያ ኔትወርክ ላይ ኢንተርፌስ አይፒ ኮንፊግሬሽን አይፒ ኦልሬዲ ኮንፊገር አድርገናል። ፐብሊክ ዞኖች ራሱን አሳይ የሚያደርግ አሁን ኢንተርፌስ ላይ ፐብሊክ ይሄ ማኔጅመንቱ ነው። ኦኬ ሶ ይሄኛው G02 ለካፒሲ ጋር ኮኔክትድ የሆነበት ነው። ኦኬ ከዛ ደግሞ እዚህ ጋር መተን ለምሳሌ ብናይ ወደ ራውተሩ ዌር ነው በስንት ነው 100 አይደለ? ሶ 100 ማለት ይሄ ነው። ሶ አይፒ አድሬስ እዚህ ጋር መስጠት እንችላለን። ሲስተም ዞኑ ምንድነው የሚሆነው? ትረስት ወደ ኢንተርኔት የሚሄደው አንትረስት ነው አይደል? ወደ ኢንተርኔት የሚሄደው ኦኬ አንትረስት ከሆነ ራሱ ፊልተር ያደርጋል ማለት ነው። በቃ ከዛ ወደ ውስጥ የሚገባ ኢንተርኔት አያሳልፍም ማለት ነው። ኦኬ ወደ ውጭ ብቻ ነው። ወደ ውጭ ብቻ ነው። ሶ አይፒ አድሬስ እዚህ ጋር አይፒ አድሬስ መስጠት እንችላለን። አይፒ አድሬሳችን ስለዚህ ወደ ውስጥ የሚገባ ሲሆን ላይክ ከጂፖኖች አይቀበልም ማለት ነው። ያ ምን ኮንፊገር ማድረግ ይኖርብሃል። ለምሳሌ ፖርት ፎርዋርዲንግ ካደረክ ወይም ስፔሻል የሆነ ሴኩሪቲ ፖሊሲ ኮንፊገር ካደረክለት ምናምን ነው እና ወደ ዲኤምዚ ዞን ያሳልፋል። እሱም ግን ኮንፊግሬሽን ስላለው ነው። ሴኩሪቲ ፖሊሲ ለምሳሌ ሶርስ ዞኑ ከአንትረስት ከኢንተርኔት ማለት ነው። ዴስቲኔሽኑ ዲኤምዚ ከሆነ አሳልፈው ብለ ሴኩሪቲ ፖሊሲ ኮንፊገር ታደርግለታለህ። ኦኬ ሶ እዚህ ጋር አይፒ አድሬሱ አሁን 172.168.10 ይሄንን 1 እናርገው፣ ይሄንን 2 እናርገው /30 ሶ 172.16.10.1/30 ሶ ለምሳሌ እዚህ ሰርቪስ
ፒንግ ማድረግ አለው እንዲያደርግ ምናምን ከፈለክ እንትን ማድረግ ትችላለህ። ለምሳሌ ፒንግ ቴስት ለማድረግ እንዲመቸን ኦኬ። ሶ ቀጥሎ ፖሊሲ ኮንፊግሬሽን ነው የምሰራው። ፖሊሲ ኮንፊግሬሽን ሴኩሪቲ ፖሊሲ ኮንፊገር ታደርጋለህ። ናት ወደ ኢንተርኔት ለመውጣት ያው ናት መደረግ አለበት አይደለ? አድሬስ ነው ናት የሚለው አድሬስ ሪዞሉሽን ነው። አዎ ናት ኔትወርክ አድሬስ ትራንስሌሽን ማለት ነው። ትራንስሌሽን ያ እዚህ ጋር አድ ማድረግ ትችላለህ። አድ ብለህ ኮንፊገር ማድረግ ትችላለህ። ሴኩሪቲ ፖሊሲውንም ሴኩሪቲ ፖሊሲ አዳርግተህ ኮንፊገር ማድረግ ትችላለህ።